ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ቴዲን እንግዲህ ስር በቀዲሱ ሄዱን ከሰንቤክቶ ሄደተ ያዳ ስር ብቻ ወርቀበቴ አሪሳ ከሰባሃቴ ጅራ ቶኩማና አንጀዳ ኢሰረት ሞ አርቲስቶኒ ኬኛ ዮሳኒፍ ገላናን ዲቢ አጃይባ ስር በተኮን አቹማን ከበለኔ ጁ ይቻል ዳላላን ኑዋመኒ ዳንጋራ አመዳንጋቲ ወለካሴነኒ ዳንጋራ ኑዳበኒ akkuma argitan harka kennanii daarii nu qabsiisaniiru karma baruun keessa waa tokko inaca barbarte jenne yoo ol galchinu yaada wayin qaba batamam ol galchuu qofamu ol erguudha malee Tanyaan diina Oromooti Kaleessas diina Oromooti Harallee diina Oromooti gara fuulduraattis diina Oromooti akka wallaalummaa yaada Hacaaluu Hundeessaa jedhe haceen keenya gaa anyway haasawaan isin jalqabe assalamu alaykum washamarkafuun hordoftootaaf kabajamtoota Oromoo show akkam naaf jirtu akka tokko wal argaan jabaateera Oromoo show keessan isin jala aarse እዚህ ጀራ በሌላ ሲኒገሌ ማሊፉጋ ሀረ ቪዲዮ ከብራዚ ሲኒዲ ቤት እንጀራ ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ መሐረቡን ስጡት ያዞምባ አይደል ካለ ሳቅን ላለቀሰ ለቅሶ ዳስ ለጣለ ድምጻውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታበባለች ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። አንተ ካክ ልንገር ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ከብልጽግና መሪ በላይ ቴዲ አፍሮ በዚህ ሳምንት ደግሞ የሚገርም አጀንዳ ይዛችኋልና በጣም ነው የገረመኝ። ዶክተር አብይንና ቴዲ አፍሮን ሲታወዳድሩ ባይደሜ ከሆነ ያው ከዶክተር አብይ ይበልጣል። ቴዲ አፍሮ ከዶክተር አብይ ይበልጣል። ነገር ግን በችሎታና በእውቀት ካላችሁ ግን ለህሊናው እንኳን አይከብድም። ቴዲ አፍሮን ከእንደሱ አይነት ዘፋኝ ጋር ነው እንጂ ማወዳደር ያለባችሁ ሀገር ከሚያስተዳድር ሰው ጋር እንዴት ብታስቡ ነው? ይሄ ማለት እኮ ድመት ከአንበሳ ጋር ተወዳድሮ አያውቅም። ለወደፊትም እስከዛሬም ተወዳድሮ አያውቅም። ለወደፊትም አይወዳደርም። ዶክተር አብይና ቴዲ ማለት ድመትና አንበሳ ማለት ነው። ቴዲ ዘፍኖ መንግስት ይቀሰቀስልናል ያራውጥልናል። አጫሉ ሁንዴሳ አይደለም ቴዲ አፍሮ። ያንን የምትችለው አጫሉ ሁንዴሳ ናት። አጫሉ ሁንዴሳ ጥይት ፊት ቆሞ ነው። ቴዲ አፍሮ ስቱዲዮ ውስጥ ተደብቆ ነው የሚዘፍነው በወያኔ ጊዜ። ቴዲ አፍሮ አጫሉ ሁንዴሳ አይደለችም። ያንን ለማድረግ እንኳን ሙዚቃ ኃይል የለውም ብዬ አይደለም የምከራከረው። ሙዚቃ ኃይል አለው፣ ያነሳሳል፣ ታዋጊ ጀግናን ይፈጥራል። ግን ሙዚቀኛው እንደ ጥላውን ገሰሰ እንደ አጫሉ ሁንዴሳ የጠላት ባሩድ በሚሸትበት አካባቢ ቆሞ ሲያቅራራ እንጂ ከጠላት ምሽግ ርቆ ታዋጊው በማይሰማ ድምፅ የሚዘፍን አዝማሪ መንግስት አይገለብጥም። ያማ ከሆነማ ከዳኘ ዋለ በላይ የቴዲ አፍሮ ፖለቲካ ቀዝቃይ ዘፈን አለው እንዴ? ፖለቲካ ቀዝቃይ ዘፈን መንግስት መጣል ብችል ዳኘ ዋለ ነበረ ከቴዲ አፍሮ በላይ መንግስትን እሰራው ግደለው ፍለጣው ወረድጎ ተራራ ወጣው አንባረክ ብሎ ክላሽ ይዞ ሲያንባርክ የነበረው ዳኘ ዋለ ነው። ቴዲ አፍሮ
Oh, sorry. አሁን የቴዲ አፍሮ ዘፈን መውጣት ላይ ደስ ይለኛል። እዝናናበታለሁ፣ እጨፍርበታለሁ። ከቴዲ አፍሮ ስንኝ ውስጥ ግን እኔን የሚቆረቆረኝ ዶክተር አብይን የሚቆረቆር አንድ ሀረግ ሊያወጣ አይችልም። ከተሰለፍንበት የፖለቲካ ዓላማችን ከለበስነው ባንዲራችን ከምንለብሳት ባንዲራ ግፋብል የቴዲ ዘፈን የሚሾነቆረው እሱ አብሯቸው ለብሶ ሲዘፍን የነበረውን ባንዲራ ይዞ ጫካ የሸፈቱበትን ሽፍቶች ይሾነቆጥ ይሆናል እንጂ የቴዲ ስንኝ ዶክተር አብይን የሚሾነቆጥበት ምንም አይነት ሞራልም ምክንያትም የለው። ቴዲ ከዘፈናቸው የንግስታቶችን ታሪክ ከተቀበረበት አውጥቶ ስላወጣው ቀንቶ ካልሆነ በስተቀር እኔ የምዘፍነውን ነገር አውጥቶ አሳየብኝ ምን እዘፍናለሁ ብሎ ካልሆነ በስተቀር ቴዲ ሲያቀነቀናቸው የነበረውን ሙዚቃዎች ዶክተር አብይ አቧራ አራግፎ የአባቶቹን ቤተ መንግስት እንዲጎበኙለት አደረገ። የኃይለ ሥላሴ አምላክ የሚኒሊክ አምላክ የሚለውን የነሱ አዋይና የነሱ መቃብር ያለበትን የነሱ መንፈስ የተሸናበትን የሚኒሊክን ቤተ መንግስት ኑ ጎብኙ ብሎ አቧራ አራግፎ መቀመጫቸውን እንዲያዩ ሲያደርግ ቴዲ ቀንቶ ሄዶ አላየውም። ይሄ ነው ቴዲ ሊወቀስ የሚችለው። ለካ በውሸት ነው እንደ ሚኒሊክን የሚወደው። ለካ በውሸት ነው እንደ የኃይለ ሥላሴ አምላክ ብሎ የሚመለው። ቢወዳቸውማ የነሱን ዙፋን ኑ ጎብኙ ተብሎ በር ተከፍቶ ሲገለጥ ገብቶ በጉጉት መጀመሪያ መጎብኘት የነበረበት ቴዲ አፍሮ ነበር። ቴዲ አፍሮ ለካ ውሸታም ነው። ኃይለ ሥላሴንም አይወደውም፣ ሚኒሊክንም አይወድም። ባልቻ መድፉን አገላባጭ ብቻ ለብቻ አለው። ገበየሁ ጉርሙ ሲወርቅ ተተካ ባልቻ ብሎ የዘፈነው የነሱ ሐውልት በአድዋ ሙዚየም ውስጥ ተገልጦ ሲታይ ሄዶ ካላየ ለካ ውሸቱን ነው ብለን ታዘብነው እንጂ ቴዲ አፍሮን እውነተኛ የአገር ፍቅር፣ እውነተኛ የአባቶች ፍቅር፣ እውነተኛ የሚኒሊክ ፍቅር፣ እውነተኛ የኃይለሥላሴ ፍቅር፣ እውነተኛ የኢትዮጵያኖች ታሪክ ቢኖረው ቴዲ አፍሮ አቧራ ተራግፎ ኑ ጎብኙ የተባለው ሙዚየሞች ሄዶ ይጎበኝ ነበር። አብይ አህመድን ሊቀናበትና ሊናደድበትን የሚችል የዘፈን አጀንዳ አሳጣው። በዚህ ሊሾነቁጠው ይችላል፣ በዚህ ሊሾነቁረው ይችላል። ከዛ ውጪ አብይ አህመድ ሀገር ነው ያቆሽ ኢነጫ ባርባርት ጀነ የወል ጋልቺ ነው ያዳ ወይን ቀባ አካ ያዳት ዋናት ኩማና ካፍተ ወይቱ ጅር አኒ ሞሲያሰም ቤቁ ዱቢ ካለ ሟዱ መኩማቱ ሞነትም ተላ ኒካኒ ናዳብሳ ኒካ ማታ ገደ ቢሳ ኒካኒ ሲርብ ኢተባፈሙ ከአቲ ጀዳ namni waadanu jedha maaluma jedhe faa jedhe dhaqee dhaggeeffataa jira. Wallaahi rabbi gurra koo maadochuu dhaqee dhuman dhaggeeffanne sin argine simmoan namni jennaanuman jedhe malee ani si dhaqee waan isin odeessitu nama dhaggeeffatu miti tamaam laaloo zabanni yoo isa durii miti sila saangoon keenya yoo ol galchine inaca barbarte jenne yoo ol galchine akka yaadaatti. Muuziqaa aca barbaartee jennee woma ta'e wayii wamti jedhan inni bu inni aca barbaartee aca barbaarii jennee ol galchine aturuu takka akka yaada aturuuti bocuudhumati yaa bubbulu yaanni kooti ni taane dhannee waan inni odeessu kana dhaggeeffannee vi'uu isaa daballee fi farankaa argachiisuurraa jennee jarri keenya. Amma sila saangoon keenya miti itti fayyadamnee yoo ol galchinu yaadattiin hin taatu haala kumaa jedhe gaa.
yool galew aangoo keenyatti fayyadamnee yool galchinu ilaayisuma borii ganamaye ganamuma subii borii olluu galcha haca barbaade jedhanii tokkuma wayi sootumaan iddee namni nun argine ka yaadaatti olluu galchaa rabbeedhaati wayi kan jedhe oola galu yool ergames bareedduudha. የታሰረ ውሻ አለ። ይሄ የታሰረ ውሻ መኪና ሲያልፍ ሲያገድም ይጮሃል። ታስሯል፣ መታሰሩን ያውቃል፣ ግን ይጮሃል። እና አንድ ውሻ ከጎረቤት ይመጣና ምንድነው እንዲህ የሚያስጮኸው መኪና ባለፈ ቁጥር? አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም መኪናውን። በተደጋጋሚ ግን ሲያልፍ ትጮሃለህ። ምን እያደረክ ነው ብሎ ሲጠይቀው አይ እኔ እኮ መኪናውን ማቆም እንደማልችልም አውቃለሁ። መኪናውን ለማቆም አይደለም የምጮኸው እኔ ዋናው ያሰሩኝ ሰዎች ስራ እየሰራው መሆኑን አውቆ አጥንት እንዲጥሉልኝ ነው የምጮኸው እንጂ መኪናውን ለማቆም አይደለም። እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው። ለዕለት ጉርሳቸው ነው የሚጮሁት። ተወዳጁና ታዋቂው የኦሮምኛ ዘፋኝ ገላና ጋሮምሳ አሁን ምሽት ከደቂቆች በፊት ለተከታዮቹ ጠንከር ያለ መልእክት አስተላለፈ። አህያ ራሷን አህያ ነሽ ካላሏት ፈረስ የሆነች ይመስላታል አሉ። እየመጣን ነው፣ በመስመር ላይ ጠብቁን ሲል ገልጿል። ዌሊሳን ኦሮሞ ጃለተማፊ ቤከማን ገላና ጋሮምሳን አመገልገለ ከነ ደቂቃ ሙራሰ ዱራ ሆርዶፍቶ ተሳፍ ኤርጋ ጭማ ደበርሴራ አሬን ሐሬዳን ጀዳን መሌ ፈርደ ኦፍሴቲ ጀዳን ዱፋ ጅራ ተወረረቲኑ ኤጋ ጀቹን ኤርጋሳ ደበርሴቲ ጅራ